ዋትስአፕ ኤቭሪዋን እንኳን ወደ ኤፍኤክስኤፍ ቻናል በሰላም መጣችሁ። ይሄ ዛሬ ስንገናኝ ያው አራተኛ ሌክቸራችን የሚሆነው ማለት ነው። እዚህ ቻናል ላይ አዲስ ከሆናችሁ ምን ጊዜም እንደምንለው ከዚህ በፊት የተለቀቁትን ቪዲዮዎች አይታችሁ እዚህ ቪዲዮ ላይ ብትመጡ የተሻለ ነው ለእናንተ to have a better understanding እና ወደ ቀጣዩ ሌክቸራችን ደግሞ እንቀጥላለን ማለት ነው። ኦኬ በዛሬው ቶፒካችን ደግሞ ምን ርዕሶችን ነው ከቨር የምናደርገው የሚለውን ስናይ የመጀመሪያው what is a pip የሚለውን ነው የምናየው ማለት ነው። ፒፕ ምንድነው የሚለውን ለማየት እንሞክራለን። በሁለተኛነት ደግሞ what is lot size የሚለውን ለማየት እንሞክራለን ማለት ነው። ኦኬ what is a pip? A pip is the smallest movement in price in forex market. ፒፕ የምንለው በፎሬክስ ማርኬት ላይ የሽንፍራፊ ወይም አነስተኛ የፕራይስ ሙቭመንት ብለን እንጠራዋለን። it is how traders measure profit and loss. ይህንን ፒፕን አብዛኛውን ጊዜ ትሬደሮች ፕሮፊታቸውን ወይም ሎሳቸውን ሜዠር የሚያደርጉበት ወይም የሚለኩበት ቁጥር ነው ማለት ነው። ወይም በቀላሉ አማርኛ ስንረዳው አሁን ለምሳሌ የአንድ ቁጥር ቫልዩ ሽርፍራፊው እንደማለት ነው። For most currency pairs, a pip is the fourth decimal place. ለአብዛኛው የፎሬክስ ፔሮች ላይ ፒፕ የአራተኛው ዴሲማል ወይም የሽርፍራፊ ቦታ ላይ ነው ማለት ነው። ዲያግራሙ ላይ እንደምናየው ከዚህኛው ጀምሮ ወደዚህ ሄደን ማለት ነው 1 2 3 4 ይሄ አራተኛው የዴሲማል ፖይንት ወይም ፕሌስ ምን ብለን እንጠራዋለን ማለት ነው? የፕራይስን ፒፕ ብለን እንጠራዋለን ማለት ነው። ከዚህ በፊት ያለችዋ ደግሞ ይችኛዋ የፒፕ ፍራክሽን ፒፔት ብለን እንጠራታለን። ያው እዚህ ጋር ሜንሽን አላረኩትም ስለ ፒፔት፣ ግን ኦቨርኦል አሰራሩ እንዴት ነው የሚሆነው? እነዚህ ቁጥሮች አሁን ለምሳሌ ይህ 0.2 ፒፕስ ወይም ፒፔት ብለን የምንጠራው 2 ፒፔት እነዚህ ዴሲማል ፖይንታቸው ጨምሮ እስከ 0.9 ከደረሰ በኋላ ደን ቀጣይ ሙቫቸው የሚሆነው እዚህ ጋር አንድ ፒፕ ክሬት ማድረግ ነው። አሁን ለምሳሌ በቀላሉ የዚህ የ10 ፒፔቶች ድምር ዋጋ እዚህ ጋር አንድ ፒፕ ነው ማለት ነው። ሶ እዚህ ጋር ደግሞ የ10 ፒፖች ዋጋ እዚህ ጋር አንድ ቫልዩ ይሰጠዋል ማለት ነው። ሶ እንደዚህ ነው በፕራይስ እየተደማመረ የፕራይስ ቫልዩ እየጨመረ የሚመጣው ማለት ነው። ግን በቀላሉ ስንረዳው ፒፕ ማለት በአራተኛው ዴሲማል ፖይንት ወይም በአራተኛው ሽርፍራፊ ፕሌስ ላይ የሚገኝ ቁጥር ነው ማለት ነው ፒፕ የምንለው። ፎር ኤግዛምፕል if euro USD moves from 1.1000 to 1.1001 this is a movement of 1 pip. ምክንያቱም እዚህ ጋር እንደተቀመጠው ለምሳሌ ዩሮ USD ከ1.1000 ተነስቶ 1.1001 ድረስ ሙቭ ካደረገ አንድ ፒፕ ሙቭ አድርጓል ማለት ነው። ይህ ማለት ከዚህ ከዴሲማል ፖይንቱ ጀምረን አራተኛው ፖይንት ላይ ምን ያህል ቫልዩ ጨምሯል ማለት ነው? አንድ ፒፕ ጨምሯል ማለት ነው። that's how እንዴት ፒፕን መቁጠር እንደምንችል ማለት ነው። also the definition of ፒፕ ይህንን ይመስላል ማለት ነው። ኦኬ ሁለተኛው ቶፒካችን ደግሞ what is a lot size የሚለው ነው ማለት ነው። a lot size refers to how much you are trading in the market. ሎት ሳይዝ የምንለው ምን ያህል ትሬዲንግ ላይ እየነገዳችሁ ነው የሚለው ነገር ሪፈር ያደርጋል ማለት ነው። it represents the size of your position እንዲሁም ደግሞ ምን ያህል ሳይዝ ወይም ምን ያህል ብዛት እንዳለው የእናንተ ሆልድ ያደረጋችሁትን ፖዚሽን ሪፕሬዘንት ያደርጋል ማለት ነው። a standard lot is 100,000 units. A mini lot is 10,000 units. Also a micro lot is 1,000 units ማለት ነው። ስታንዳርድ ሎት የምንለው 100,000 ዩኒቶች ሲሆን a mini lot ደግሞ የምንለው 10,000 ዩኒቶችን ይይዛል ማለት ነው። a micro lot ደግሞ 1,000 ዩኒቶችን ይይዛል ማለት ነው። the bigger your lot size the bigger your potential profit or loss for each movement
ሎት ሳይዛችሁ በጨመረ ቁጥር ወይም ሎት ሳይዛችሁ ትልቅ በሆነ ቁጥር ማርኬቱ ኢች ፒፕ ሙቭ ባረገ ቁጥር ሉዝ ወይም ፕሮፊት የምታገኙበት መጠን እየጨመረ ይመጣል ማለት ነው። ኦኬ ፋይናል አንደርስታንዲንጋችን ደግሞ ኤ ፒፕ ኢዝ ዘ ስሞለስት ሙቭመንት ኢን ፕራይስ። ፒፕ የምንለው አነስተኛ በዋጋ ላይ የሚፈጠር ለውጥ ወይም እንቅስቃሴ እንለዋለን ማለት ነው። ኢት ኢዝ ሃው ዩር ፕሮፊት ኦር ሎስ ኢዝ ሜዠርድ ኢን ዘ ማርኬት። በገበያው ላይ የእናንተ ትርፋችሁ ወይም ኪሳራችሁ የሚመዘንበት ወይም ደግሞ የሚለካበት ቁጥር ነው ማለት ነው። The lot size controls your risk and reward. lot size ብዙውን ጊዜ የሚወስነው ሪስካችሁን እንዲሁም ሪዋርዳችሁን ሪስክ ማለት እናንተ ዛጋ ሪስክ የምታረጉትና ሪዋርዳችሁን ደግሞ ኮንትሮል ያደርጋል ወይም it depends on the lot size. The bigger the lot, the bigger the profit or loss per pip. ሎታችሁ በተለቀ ቁጥር ፕሮፊታችሁ ወይም ሎሳችሁም በዛው ልክ ይጨምራል ማለት ነው። ኦኬ በዚህኛው ቶፒክ ደግሞ ይህንን ለመዳሰስ ሞክረናል። አይ ሆፕ የተወሰነ አንደርስታንዲንግ እንደያዛችሁበት እና ዲፕ ኤክስፕላኔሽንም በመሃል ይኖራል። ያው በዚህ ብቻ እንለያይም። ሶ አፕካሚንግ ቶፒካችን ደግሞ የሚሆነው በቀጣይነት 2 ቶፒኮች ይሆናሉ ማለት ነው። አንደኛው ዋት ኢዝ ሌቨሬጅ ወይም ሌቨሬጅ ምንድነው የሚለውን ለማየት እንሞክራለን። በሁለተኛ ደግሞ ማርኬት ሴሽንስ ወይም ማርኬት ሴሽኖችን ለመመልከት እንሞክራለን ማለት ነው። ለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ።